እንደምን ቆያችሁ? አሜን። የአምላካችን ስም የተመሰገነ ይሁን። እንግዲህ ዛሬ ከብፁዕ አቡነ ጎርጎርዮስ ስዕል ፊት ቆሜ ነው ያናገርኳችሁ ያለሁት። እንግዲህ ብፁዕ አቡነ ጎርጎርዮስ ካለ የሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። የቀድሞ በቤተክርስቲያናችን በጣም ትልልቅ ስራዎችን ከሰሩ የቅርብ አባቶች መካከል አንደኛው እኚህ አባት ናቸውና ስለሳቸው እንደው በጣም ለኔም ለአገልግሎት መነቃቃት እንደ ምሳሌም የሚሆኑ አባት ስለሆኑ ስለሳቸው አንድ በጣም የሚያስገርመኝን ታሪክ ልንገራችሁ። ብፁዕ አቡነ ጎርጎርዮስ እንግዲህ በምንኩስና እያሉ ስማቸው አባ መዝገበ ሥላሴ ነበር ይባሉ የነበሩት። ኢትዮጵያ ውስጥ ከማገልግላቸው በፊት በሰፊው ወደ ኢየሩሳሌምም ተልከው ነበርና ኢየሩሳሌም ሄደው ለተወሰነች ዓመታት በዚያ ቆይተው አገልግለዋል እና ከኢየሩሳሌም ወደ ኢትዮጵያ እንዴት እንደመጡ ታሪካቸውን ሲናገሩ እርሳቸውም አንድ የነገሩን በጣም የሚያስደንቅ ታሪክ አለ። እሱ ምንድነው? አቡነ ጎርጎርዮስ እንግዲህ የዚያን ጊዜው አባ መዝገበ ሥላሴ በኢየሩሳሌም ሳሉ አንድ ቀን ሌሊት ተኝቼ ሳለው ስሜን እየቀሰቀሰ አንድ ሰው አነቃኝ ይላሉ እና ልክ ስነቃ ከእንቅልፌ ከራስጌ በኩል አንድ ረዥም ቀይ የሆነ ሰው ተመለከትኩ። ቤቴ በደመና ተሞልቶ ነበር። ከዚያም አንተ ማን ነህ ብዬ ስጠይቀው እኔ ሶርያዊው ኤፍሬም ነኝ፣ እስካሁን ተኝተሃል፣ በል ተነሳ፣ ኢትዮጵያ መሄድ አለብን፣ ለኢትዮጵያ ሕዝብ ወንጌልን ልንሰብክ ይገባናል ብሎ ይህንን ቃል ነገረኝ። ወዲያው ደግሞ ተሰወረብኝ ይላሉ። ከዚያ በኋላ ግን የሚገርመው በማግስቱ በጊዜው አዲሱ ፓትርያርክ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ነበሩ። ከእርሳቸው ከመንበረ ፓትርያርክ ጽሕፈት ቤት ለብፁዕ አቡነ ጎርጎርዮስ በዚያ ጊዜ አባ መዝገበ ሥላሴ ለሚባሉት ማለት ነው ለእርሳቸው ወደ ኢትዮጵያ በአስቸኳይ እንዲመጡ መልእክት እንደደረሳቸው በማግስቱ እርሳቸው ራሳቸው ተናግረዋል እና ቅዱስ ኤፍሬምና አቡነ ጎርጎርዮስ በአንድ ወቅት እንዲህ የሚያያይዝ ታሪክ እንዳላቸው ከራሳቸው ከአቡነ ጎርጎርዮስ አንደበት ሰምተናልና እጅግ በጣም የሚያስደንቁ ለቤተክርስቲያን ስራ የሰሩ ከዘመናቸው ቀድመው የነበሩና ዘመኑን የዋጁ ሳይሆን የሚመጣውንም ዘመን የሚዋጅ በጣም ትልልቅ ስራዎችን የሰሩ ታላቅ አባታችን ናቸው። የብፁዕ አባታችን በረከታቸው በሁላችንም ላይ ይደርብን።